ሰላም እንዴት ናችሁ የሸዋቴክ ቤተሰቦች? እኔ ደህና ነኝ አውቃለሁ ጠፍቻለሁ። ዛሬ ደግሞ የቪዲዮ ተምኔል ላይ እንዳያችሁት የሚገርም ቪዲዮ ነው ይዤላችሁ የመጣሁት። የዛሬው ቪዲዮአችንን ደግሞ የምናደርገው ማንኛውንም አንድሮይድ ተጠቃሚ ስልኮችን እንዴት አድርገን በሚገርም በአንድ አፕሊኬሽን ብቻ ወደ አይፎን ስልክ እንዴት አድርገን እንደምንቀይረው አሳያችኋለሁ። ማሳሰቢያ፣ ይሄ አፕሊኬሽን ስልካችሁ ሙሉ በሙሉ ወደ አይፎን ይቀይራል ማለት አይደለም። ፌሱን ብቻ ነው፣ ሆም ፔጁን ብቻ ነው የሚቀይርላችሁ። እናም ቀጥታ ወደ ቪዲዮ እንሄዳለን። ይህንን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቴሌግራም ቻናላችንን ጆይን በሉ። ጆይን ካላችሁ የሚገራርሙ የቴክኖሎጂ መረጃዎችን ታገኛላችሁ። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እሺ፣ በመጀመሪያ የምናደርገው ቀጥታ ወደ ፕሌይ ስቶር ነው። ይሄው መጀመሪያ ላይ ስልኬን እንደምታዩት ነው። ለእምነት ሲባል ላሳያችሁ። ስልኬን እንደምታዩት ነው። ምንም አይነት ለውጥ አላያችሁ። ቀጥታ ወደ ፕሌይ ስቶር ነው የምንሄደው። ፕሌይ ስቶር ትገባላችሁ። ፕሌይ ስቶር ላይ ከገባችሁ በኋላ ሰርች ማድረጊያው ላይ ትሄዱና እንደኔ ምን ብላችሁ ላውንቸር iOS 17 ብላችሁ ትጽፋላችሁ። ከዛም በኋላስ የሚመጣላችሁን አፕሊኬሽን ማለትም ይሄንን ላውንቸር iOS 17 ላይት ይሄንን አፕሊኬሽን ታወርዱታላችሁ። ከዛም በኋላ እኔ ስላወረድኩትኝ ቀጥታ ካወረዳችሁት በኋላ እኔ ስላወረድኩት ነው እንደዚህ ሲያመጣላችሁ። ቀጥታ ምንም ሳትነግሩ ኦፕን ራሱ እንዳትሉት። እኔም ማሳያችሁን ስቴፕ ብቻ ተከትላችሁ እኔን ተከተሉኝ። ቀጥታ ወደ ሲቲንጋችን እንሄዳለን። ሲቲንግ ላይ ነው የምትሄዱት። ቀጥታ ምንም ሳታረጉ ኦፕን ሳትሉት ወደ ሲቲንጋችሁ ትሄዳላችሁ። ሲቲንጋችሁ ላይ ከገባችሁ በኋላ ቀጥታ አፕስ ኤንድ ኖቲፊኬሽን የምትለዋን ትነኳታላችሁ። ከዛም በኋላ አፕስ ኤንድ ኖቲፊኬሽን የምትለዋን ከነካችኋት በኋላ ወይም ደግሞ እናንተ ጋር ኖቲፊኬሽን ብቻ ብሎ ሊመጣላችሁ ይችላል። እንደዛም ቢሆን ኖቲፊኬሽን የሚለው ውስጥ ብቻ ትገባላችሁ። ከዛም በኋላ እዚሽ ጋር እንደምታዩት አድቫንስድ የምትላለች እሷን ትነኳታላችሁ። ከዛም በኋላ ዲፎልት አፕ የምትለዋን ትነካላችሁ። ዲፎልት አፕ የምትለዋን ስትነኳት እዚህ ጋር ብዙ ዝርዝሮች ይመጣላችኋል። ከነሱም ውስጥ ሆም አፕ የምትለዋን ትነካላችሁ። ከዛም በኋላስ iOS ይሄው ያወረድነው አፕሊኬሽን እዚህ ጋር መጣልን ማለት ነው። እሱን a few moments later ስትነኩት ይሄው እንደምታዩት oh my god wow በሚገርም ፍጥነት እንደምታዩት ስልካችን በሚገርም ፍጥነት አይፎን ተለውጦልናል። oh my god wow ይሄው ምንም ብትሉ አይፎን ነው የሚመስለው። what እንደምታዩት ነው። የትኛውንም አፕሊኬሽን ስትከፍቱ አሁን ለምሳሌ ይቺኛው አፕ ስቶር የምመስለው እንደ ፕሌይ ስቶር ናት ማለት ነው። ነክቼ ላሳያችሁ። አፕ ስቶርን ልክ ስናኳት ይሄው እንደምታዩት ፕሌይ ስቶር ውስጥ ያስገባችኋል ማለት ነው። የሚገርም አፕሊኬሽን ነው፣ እንድትጠቀሙበት እላለሁ። ሌሎችንም አፕሊኬሽኖች ላሳያችሁ እችላለሁ። እስኪ እንዲሁ ለምሳሌ ቲክቶክ ላይ እንግባ። ቲክቶክ ላይ ገብተን ላሳያችሁ። ይሄው እንደምታዩት ቲክቶክ ውስጥ ስንገባ ይሄው በሚገርም ፍጥነት ነው የሚሰራው አፕሊኬሽናችን ማለት ነው። ከዚህ ወጥተን ደግሞ ሌላ ላሳያችሁ። ይሄው ከዚህም ስትወጡ ምንም ለውጥ የለውም። ፌስቡክ እንደዛው ነው። ካፕከት የምትጠቀሙ ይሄው ጉግል አውተንቲኬተር ሁሉም ነገር ይሰራላችኋል። ይሄው እንደምትመለከቱት ስንወጣ የስልካችንን ሆም ፔጅ በሚገርም አድርጎ አሳይቶናል። ቀጣይ ደግሞ በምን አይነት የስልክ ብራንድ እንደምሰራላችሁ የምትፈልጉትን የስልክ ብራንድ ኮሜንት ላይ ጻፉልኝ። እስካሁን ለምንድን ነው ሰብስክራይብ ያላደረጋችሁት? ቆይ የሆነ ቀን እኮ ሰብስክራይብ ማድረጋችሁ አይቀርም። ግን ካሁኑ ሰብስክራይብ ታደርጉ የተለያዩ የቴክኖሎጂ መረጃዎችን ካሁኑ ማግኘታችሁ ስለማይቀር የዛሬው ቪዲዮአችን ይህን ይመስል ነበረ። የሚገራርሙ የቴክኖሎጂ መረጃዎችን እንዳገኛችሁ እርግጠኛ ነኝ። ይህንን ዩቲዩብ ቻናል ቅድም እንደተናገርኩት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። አሁን ባታረጉ የሆነ ቀን ማድረጋችሁ አይቀርም። ስለዚህ የዛሬው ቪዲዮአችን ይህን ይመስላል። አመሰግናለሁ። ባይ